ሀገር በገዛ ቴሌቪዥንና ሬዲዮ ባይተዋር ሆነ የኛ ሀገር ነው ትላል። የሰውየውን ገጠመኛ አስታውስከው? ጠዋት ቢዝነስ ዘገባ አይቶ ገበያ የወጣው በዛ ዘገና አድርጎ ነጋዴውን ጤፉ ስንት ነው ሲለው ኪሎ 98 ብር አሉ። ደምነክ አሁን እኮ ቴሌቪዥን ላይ 58 ብር ይላል ሲለው ይሄን ከዛ ጣቢያ ግዛ ያለው። ከቃለ መጠይቁ በፊት መንፈስሽ አመጣኔ በተዘጋ ኢንተርኔት ዜና ያሳየ። ዜናው ምን ይላል? ሀገሪቷ በበይነ መረብ ዘርፍ ከጃፓን ጋር ልምድ ልውውጥ አካፈለች ልምዷን። የኛ ሀገር ለጃፓን በበይነ መረብ ልምድ አካፍላ። ወበዝ የምታውቀውን እኮ ነው የምታወራ። ያልኖርከው ምን ብለህ ነው የምትመክረው? እንደው ምን ትዝ አለኝ የሽማግሌው ታሪክ ትዝ አለኝ። ሰውየው ሱቅ አላቸው አሉ እና ሱቃቸው የመጣ ሰው ሁሉ እንዴት ናችሁ ሲላቸው አንድ ነገር ነው የሚሉ፣ ጎበዝ እየሰራችሁ ገንዘብ ያዙ፣ ወሳኙ ነገር ገንዘብ ነው ይላሉ። እናቴ ከሱቃቸው ጠዋት ነገ አይወጡም። ብዛት በመቀመጥና ሽንትን በመቋጠር ኩላሊታቸው ይታመምና ሰውየው በአገር ውስጥና በውጭ ሀገር ሕክምና ገንዘባቸው የሰሩትን ተሽሏቸው መጡ፣ ሱቅ ከፈቱ። ከዛ የመጣው ሰው ምን እንደሚመክሩ ታውቃላችሁ? እየሸናችሁ ነው። እንዲህ ነው የምታውቀው መምከር ያለብህ። ወጣቶቹ ከመስሪያ ቤታቸው ከባንኩ እቅድ ተሰጣቸው። በሳምንት ውስጥ የዚህን ያህል ሰው ደብተር እንዲያወጣ ወጡ። መንገድ ላይ እናት ቢያዩ ምንም የለም። ህዝቡ እንኳን የባንክ ቡክ ከፍቶ ገንዘቡ የሚያስቀምጥበት ቀርቶ ከፍቶት የሚቀመጥበት ቦታ አጥቷል። ምን ያርጉ እናቴ? ቢያዩ ግራ ሲገባቸውና የእቅዱ መዳረሻ ቀን ሲደርስ አቅራቢያ ያለ መቃብር ቦታ ሄዱና ለሟች ሁለት አካውንት አንዳንድ ተቋማትና መስሪያ ቤቶች እኮ የተሻለ የመቃብር ላይ ጽሑፍ እኮ ሙሉ መረጃ ይሰጣል። የነሱ አይደለም የሚገርመው። ባንኩስ በሳምንቱ መጨረሻ ክንውኑ ሲያቀርባሉ 300 እጥፍ ግባችን ላይ ደርሰን እንዲህ ሊያደርጉን እኮ ነው የሚያስቡት። የማማልጣሽ ጎረቤት ምጣድ ሰርቆ ኤሌክትሪክ ምጣድ ሸጦት ባሮጌ መሶብ ተካላቸው ቦታው ላይ ተጠየቀ። እንደዚህ ያርጋል ሲባል እንዴት በዚህ ይጠየቃል? ደሞ ሲጀምር በየትኛው አቅማቸው ጤፍ ገዝተው በምን መብራት ሊጋግሩ ነው? እኔ እንደውም ከድሮም ነገር ስለሚገንብኝ ነው የኤሌክትሪክ ምጣድ በመሶብ ቀየረ የምባለው እንጂ ስንቱ አይደል በጉርሻና በጉቦ ኑሮንና ህይወቱን የቀየረው። እንደውም አሁን ከምጣድ ዋጋ የበለጠ መሶብ ውድ ነው፣ ልዩነቱን ይክፈለኛ አይልም። ድፍረታቸው ከፍ አላለም ታዲያ? ስታዳምጥ ሌላውን ደፋር ላሳይ የመንፈስን ግብረ አበር የወረዳችን መስሪያ ቤት ጋር ገጠመ ነግራችኋል። መኪና ታክሲ ያለች አሮጌ ታክሲ ያለው ሰውየው በወረዳችን በር ላይ የሄደ የወረዳችን አስተዳዳሪ ልክ ሊወጡ ሲሉ እሱ እዛ ጋር ሲደርስ መኪናው ቀጣተለም ዱብ አሉ። ምንድነው ምን ሲሉት መሪው እኮ ደርቆበት እኮ የመኪና መሪዋ ደርቆብኝ ነው እንዳይል ሌላ ጣጣ ውስጥ ሊገባ ነው። ምን ቢል ጥሩ ነው? ቁልፉን ነቀለና የኔ አይደለች።
ዛሬ ሁለት ባልና ሚስቶች ተጨቃጭቀው መጡ። ትልቅ ጉዳይ ነው ይዘው የመጡት። ያጨቃጨቃቸው ጉዳይ ምንድነው? የፍራሽ ጨርቅ አይነት። ባል የፍራሽ ጨርቁ መሆን ያለበት ምንም ምልክት የሌለው ልሙጡ ነው አለ። ሚስት ደግሞ አይሆን የእኩልነታችንና የመቻቻላችን ምልክት የሆነው በክብ መደብ መሃል ላይ መኖር አለበት አለች። ለምን ሲባል ምክንያታቸው ባል ልሙጥ መሆን ያለበት አለ። በዚህ ፍራሽ ጨርቅ ላይ እናቴና አባቴ የመጀመሪያ ጎጆ ወጥተውበታል። እኔ ተወልጄበታለሁ። የቤተሰባችን ብዙ ታሪክ ከዚህ ፍራሽ አይነት ጋር የተያያዘ ስለሆነ ለኛ ትልቅ ምሳሌ ያለው አለ። ሚስት ደግሞ አይሁን በዛ ፍራሽ ጨርቅ ላይ ባለቤቴ በሚለው ላይ እናቴ ሞታለች፣ ወንድሜ ለረጅም ጊዜ ያልጋ ቁራኛ ሆኗል፣ ታላቅ እህቴ የመጀመሪያ ልጇ ተጨናቅፎባታል። ስለዚህ ከዚህ ፍራሽ ጨርቅ ጋር ጥሩ ትዝታ የለንምና አይሆንም። ሁለት ጥያቄ ብቻ አነሳሁላቸው። የመጀመሪያው ከፍራሽ ጨርቁ ምርጫ በፊት ግን እንቅልፍ አላችሁ? ሁለተኛው ጥያቄ እያጣላችሁና እያጨቃጨቃችሁ ያለው ያለፈ ታሪክና ትዝታችሁ ነው ወይስ የሚመጣው የወደፊት ኑሯችሁ? ከዛ ያረኩት አንድ ነገር ነው። ነጭ የፍራሽ ጨርቅ ሰፋውላቸውና ሁለቱም በሚፈልጉት አይነት ትራስ ጨርቅ ሰፍቼ ሰጠዋቸው። ከዚህ በኋላ ታሪክና ትዝታዎቻቸው ሳይሆን ህልምና ሀሳቦቻቸው ይሸናነፉ። አረ የመመሳሰላችን አንድ አይነት ችግሮቻችን ሁሉ ተመሳሳይ እንዲሆኑ አድርጎታል። አሁን ዘመኑ የምን ይመስላል? የመምሰልና የመድገም የእስስትና የበቀቀን ዘመን ሆኖላል። ይህንን በሁለት ጨዋታዎች አደምቅልሃለሁ። አንድ ሽማግሌ አንድ ግሮሰሪ ይገቡና አስተናጋጇን ልጄ አንድ እገሌ ቢራ ይዘሽልኝ ቀዝቃዛ አሏት። አስተናጋጇ ክሉ እያለች ጋሽ እገሌም ቢራ ከሚጠጡ እገሊትም ቢራ ደጋግመው ቢጠጡ እኮ መኪና ይሸለማሉ አለቻቸው። ሰውየውም ቢሉጡ አይ ልጄ ደጋግሜ ከጠጣውማ መኪናዬን እሸጣለሁ እንጂ መኪና አልሸለምም። ሁለተኛ ምሳሌያችን ባልና ሚስት ቤት ይገባል። ባል 3 ኪሎ ስጋ ይገዛና ለሚስቱ ይሰጣታል። እሺ ጥሩ አርገሽ ቀይ ወጥ ምሳ ሰዓት እመጣለሁ ብሎ ይሄድላል። ሚስት ከውሽሟ ጋር አዋዜ ሰርታ ትበለዋለች። ባል መጣ ምሳ ሰዓት፣ የታል ምግቡ? ድመቱ በላው። ባልስ በይ ድመቱን ይዘሽልኝ ያለ። ድመቱን ይዛ ከመጣች በኋላ ድመቱን አንስቶ ባል ሚዛን ላይ ድመቱ 3 ኪሎ ልክክ አይልም። ባል ጉዳዩ ገብቶታል። ምን ቢል ጥሩ ነው? ጎበዝ ስጋዬን አግኝቼዋለሁ፣ ድመቱን ይዘሽልኝ ነው ያለ። ሴትዮዋ በምርጫ ድምፆትን ለማን ሰጡ ሲባሉ ለሚያዳምጠኝና ለሚሰማኝ አለው።
በእነሱ ገበያ ውስጥ ከገባ ከከፍታቸው ዝቅ አድርገው ያቀሉሃል። ምነካ እና መንፈስና ሻምበል እኮ አይደለም ዘፈንና ንግግር የቀብር ስነ ስርዓት ደግመው ሊያስካሂዱ ይችላሉ። እንደውም አንድ ጨዋታ ልንገር። አንድ እጩ የሚወዳደርበት ጣቢያ ጋር ሄዶ ምልክቴ ድልድይ ብሎ ቢቀሰቅስ አንድ ሰው አያጣም። ጓደኞቹና ወዳጆቹ መከሩት። በቃ ምልክትህን ቀይር፣ ድልድዩን ገልብጠውና መንሰላል አድርገው አሉት። ቁም ነገር መስሎት ከዛ ሲላቸው ያው ቢያንስ አምፖል መቀየሪያ ይሆናል አሉት። አንዱ እድሜውን በሙሉ ሲያጨስ የነበረ ሰውዬ በድንገት ታሞ ሆስፒታል ሄደ። ዶክተሩ ከመረመረው በኋላ ጌታዬ ሳምባ እኮ ጉም ሰርቷል ሲለው ሲዘንብ እመጣለሁ። ተደበላልቆበታል። እውነቴን ነው ብለህ አንዴ አይተው ከምኔው ብለህ ሳታስበው ያየኸው እውነት ስተት ከሆነ ያለምከው ህልም ቅዠት ከሆነ ወይም የወላወለ ስሜት ውስጥ ካስገባ አንተም ህልም ፈቺም ቅዠታም ናችሁ ማለት ነው። ምነካ እውነቴን ነው ያየኸውን ህልም ሁሉ ሲሳይ ነው ከሚል ህልም ፈቺ ተጠንቀቅ። ምክንያቱም ለአንዳንዱ ሰው ያንተ ውድቀት እኮ ሲሳይ ሊሆን ይችላል። ምን ነክቶ ነው? መድኃኒት ሁሉ አይፈውስምም አያሽርም። ምሳሌ አንድ ማማ ልጣሽ ባለፈው ሳይነሳቸው ተነስቶ ቤት ተኝተው ነበር። አንድ የጠጅ ቤት ደንበኛቸው መጣ ሊጠይቃቸው። ልክ ጫማውን አውልቆ ሲገባ እማማ ልጣሽ ታፈኑ ሳልበሳል። ከዛ ምን ቢሉ ጥሩ ጎበዝ ልጠይቀኝ ነው ልገለኝ ነው የመጣው። ጠያቂ በሙሉ ያንተን ፈውስና ደህንነት የሚመኝ አይደለም። መንፈስ ባለፈው ከማማ ልጣሽ 2500 ብር ይሰርቅና ጣቢያ ይጠየቃል ተይዞ። ብሩን የት ነው ያደረከው አምጣት ሲባል መንፈስ ሻምቢል ጥሩ 500 ብር ጨምሬ ቦንድ ገዛውበት። ልማታዊ ማጭበርበር ይላል። አንዱስ ለጓደኛው ምን ይለዋል? ምንድነው ግን አይዲ ለምንድነው የ500 ብርና የ1000 ብር ኖት የማይዘጋጀው አለው። ጓደኛው ምን ቢል ጥሩ አረ ተው እንጂ እንኳን ድፍን ወላ ሆኖላቸው በዝርዝሩም አልቻልናቸው። ጭራሽ 500ና 1000 አርገንላቸው የአመት በጀታችንን በኪሳቸው ይዘውት ይዙሩ። ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ። ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛው በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር
ምክር ልምከር እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ።